ስለረፍድብኝ ሄድሽ። ደህና እንዴት አመሸክ? ስራ እንዴት ነበር? አሪፍ ነበር። አሪፍ ነበር? አዎ። እንዴት ዋልሽ አንቺስ? ደህና ነኝ። እንግዲህ እኔ የምለው ወይ ጠዋት ስወጣ ሸሚዝ ውስጥ ብር አስቀምጬ ነበር ለቃሙ እዛ ልገዛ ስል ብሩ ሁሉ አገኘሁት። ደውልልሻለሁ ብዬም ስራ ስላልተመቸኝ ያልደወልኩት። ምናልባት ወስደሽ ከሆነ ምን ሆነ? እኔ አንተን ሳላስፈቅድ ከኪሱ ውስጥ ብር አወጣለሁ እንዴ? አይ ሳጣው እኮ ግራ ስለገባኝ። ምናልባት ሰራተኛዋን ስታይ ነው? ምን እሷ እንደዚህ ትደፍራለች ብለሽ ነው? የዘንድሮ ሰራተኛ ይታመናል እንዴ? እርግጠኛ ነሽ እሷ ታነሳለች? አንተም አዝረግፈህ ተውጣላታለህ። እንዴት አታነሳም? ፊት ለፊት አግኝተህ እኔማ ቆይ አበራሽ አበራሽ አቤት እቴ ደህና ዋሉ ጋሼ? አሁን የምጠይቅሽን ጥያቄ በስነ ስርዓት መልሽልኝ። እሺ ምንድን ነው? ከዳኒ ክፍል ውስጥ ጠዋት ቢሮ አውጥተሽ አልወጣሽም? እኔ ማለት እኔ ኧረ ተይ የማይሆን ነገር አትናገሪ። ከመቼ ወዲህ ነው እኔ ከጋሼ ኪስ ውስጥ ብር ማውጣው? እሱም እኔ ምን አቅልሻለሁ? አውጥተሻል አላወጣሽም ያልኩሽ። ኧረ ተይ እንዴ! ኧረ እኔ አላወጣሁም። ሲጀመር ጋሼ ሳይወጡ እኔ ወደዚህ ሳሎንስ መጥቻለሁ እንዴ? ለማንኛውም እኔም ከዚህ በፊት ብዙ እቃዎች ጠፍተውብኛል። ብትጠነቀቂ ነው የሚሻለው። ገባሽ አይደል? እኔ እንግዲህ አልወሰድኩም ብያለሁ። አሁን አይንሽን አፍጠሽ ከኔ ጋር ትከራከሪ። ሂጂ ወደ ስራሽ። አይኑ አፍጣ ከኔ ጋር ትከራከራለች። አበራሽ አቤት ጋሼ። ሳትዋሺኝ ንገሪኝ፣ ብሩን አንስተሻል? ኧረ እኔ ጋሼ በእውነት ብር የሚባል ነገር አላነሳሁኝም እንዴ። እኔ ቆይ ምን ጎደለኝ ብዬ ነው ብር ከእናንተ ላይ የሚሰርቀው? እርግጠኛ ነሽ? ጋሼ ሙት የምሬን ነው። እኔ ብር የሚባል ነገር ከአንተ ኪስ ወስጄ አላውቅም። እሺ
ይህ ቪዲዮ ያይሽ በቃ ትዘጋ። እባክህ የሆነ ቲክቶክ አይቼ ነው ዛሬ ቀን ደብራላ። ደበረሽ? የሚደብር ይመስላል። እኔ የምልሽ ያ ብር መጥፋት ግን በጣም እየከነከነኝ ነው። የትኛው? ባለፈው አንቺ ካልወሰድሽ እሷም አላየሁም ካለች የት ሄድ ይባላል? እሷ አውቃ ነው እባክህ ክላስ ነው የወሰደችው። አልወሰድኩም አለች አይደል እንዴ? እንዴ ስላለች ነው እንዴ ታዲያ? ታዲያ ከእኔና ከእሷ ውጭ ማን አለ እዚህ ቤት ውስጥ? እኔ ታውቃለህ ከኪሱ ውስጥ ብር እንደማናውቅ። እቃህን ሰብሰብ ማለት ነው። አሁንም ያስቀመጥካቸው እቃዎች ካሉ በስነ ስርዓት አስቀምጥ። እስቲ እዛ ጋር ትናንትና ማታ ስታጠብ ያው ሁሉ ታብል ነበር ሰምጭ እሱ ጋር ነበር ያሉት። እርግጠኛ ማታ እዚህ ጋር ነበር ያሉት። መጨረሻ እዚህ ጋር ያደረኩት አበራሽ፣ አንቺ አበራሽ፣ ስምሽን ቄስ ትለዋለህ። አበራሽ፣ አቤት። እንዴት ዋላችሁ? ምን ባንሉና ገባሽ? ትሰሚያለሽ? አበራሽ፣ አሁን ቀጥ ብለሽ ሀብሉን የታባሽ እንዳልኩሽ ትናገሪያለሽ። ሀብል? አዎ ሀብል። እንደማያውቅ ሰው ለምን ታስመስያለሽ? የምን ሀብል? የዳኒን ሀብል የት ነው ያደረግሽው? እዚህ ጋር አድርጌ ነበር የተሻለ። ኧረ ስለምንድን ነው የምታወሩት? እኔ ስለ ሀብል የሚባል ነገር አይንሽን አውጥተሽ ከኔ ጋር ትከራከሪ። ኧረ እኔ አላየሁም እትይ። እንዴ ማስመሰሉንማ ትችይበታለሽ። አይንሽን ሳላጠፋልሽ ይሄን ሀብል ከየታባትሽም ቢሆን ፈልገሽ ታምጣታለሽ። እንዴ እትይ ምን እያልሽ እንደሆነ ግን ታወቅሽው? ሀብል ሰርቀሻል እያልሽኝ እኮ ነው። እኔ ሀብል የሚባል ነገር አላየሁም። ከእኔና ከአንቺ ውጪ እዚህ ቤት ውስጥ ሌላ ሰው ይኖራል? እዚህ ቤት ውስጥ የምንውለው እኔና አንቺ ነን አይደል? እኔ ካላነሳሁት አንቺ ነሽ ልታነሺው የምትችይው። ገብቶሻል እንዴ? እትይ ለምን የማይሆን ነገር ትናገሪያለሽ? አበረሽ እኔ ሌላ ነገር ምንም አልፈልግም። ሂጂና ኮተትሽን ሰብስበሽ እዘሽ ነው። እዛ ይሄን እዛ ኮተትሽ ውስጥ አብሎ አይጠፋም። ቀጥ ብለሽ ቶሎ እዘሽ ነው። እሱ ጥሩ ደስ ይለኛል። ጭራሽ ደግሞ ትመናቀራለች። እኔ መንቃራ እሱ ቆይ አንቺ ተረጋጋ። ምንድን ነው የምረጋጋው? ታዲያ እንደዚህ አይደለማ። ታዲያ ተወኝ እስኪ እኔማ እሰራላታለሁ። ዘርግፊ እዚህ ጋር ኮተትሽን። ጭራሽ ልብሴንም እያወጣሽ መክተት ጀምረሻል አንቺ ፌስታል ውስጥ። ኧረ እኔ አልከተትኩም። እኔ ነኝ የከተትኩት። ይሄ አይደል እንዳብልክ። ኧረ እውነት ጋሺ እኔ ዝም በይ አንቺ። እንዴ እኔ አልከተትኩም ይሄንን ሀብል። ፌስታልሽ ውስጥ እኮ ነው የተገኘው። አዎ እሱማ ፌስታሌ ውስጥ ነው የተገኘው፣ ግን እኔ በፍጹም ይሄን አላደረኩም። እኔ ሀብል የሚባል ነገር አላየሁም። ቆይ ምን አጎደልብሽ እንደዚህ አይነት ስራ መሰለኝ? ደሞዝሽ አንሶሽ ነው? ይኸው እኮ እቃዎች ውስጥ እኮ ነው ያገኘነው። ነገሩ አሁን እኔ ማን ያምነኛል? ግን እውነት እላችኋለሁ እኔ ሀብል የሚባል ነገር ዝም በይ። ምንም ወሬ አልፈልግም። ኮተትሽን ሰብስበሽ ቀጥ ብለሽ እንጂ ይሄን ካንቺ አልጠብቅም። ጭራሽ ደግሞ የሌባ አይን አውጣ። እንደ ጨዋት ባትከራከራለች። እዚህ ቀጥ ይረዛ። አንተ ነው የምታስደፍረኝ። እሷ አትወስድም፣ እሷ አትነካም ምናምን። ያው ፌስታሏ ውስጥ ነው የተገኘው። የሰራተኛ ነገር መች ጠፋ ሲጀመር። በቃ እንደውም ወደ መጣችበት ብትመለስ ይሻላል። መውጣትማ አትወጣም። እስካሁን የወሰደቻትን ብር አስተፋታለሁ። ምን ማለት ነው? ከዚህ በኋላ እዚህ ምን ታደርጊ? ምን ማለት ነው? እስካሁን የወሰደችውን ብር አስተፋታለሁ። እሱን ለእኔ ተወው። አበራሽ ጋሽ እኔ
ባልወሰድኩትና ባላየሁት ነገር በየጊዜው እየጠራችሁ ስሜን እያነሳችሁ በጣም እየከፋኝ ነው ጋሼ። እኔ ባለፈውም ቢሆን ብር አልነካሁኝም። በአሁኑም ቢሆን ደግሞ እኔ ሀብል የሚባል ነገር አላየሁም። ወይ ካላመናችሁ አሰናብቱኝ። እኔ እንደዚህ አይነት ነገር የለብኝም። እሺ ታዲያ የት ይባላል? ንገሪኝ። እኔ ምን አውቃለሁ ጋሼ? እኔ እንዴት ላቅ እችላለሁ? ገና ለገና ሰራተኛ በመሆኔ ብቻ መጠርጠር አለብኝ? አግባብ ነው ጋሼ? ድሮም ደግሞ አሁን ለማንኛውም አጠቃሽ ጋሼ አልገባሁትም እኮ ስሜቱ ባልዋሉበት መወንጀል ስሜቱ አልገባሁትም ጋሼ። እኔ አሁንም ጋሼ ደግሜ የምነግራችሁ ነገር ማታምኑኝ ከሆነ እየሰረቀሽ ነው ብላችሁ የምታስቡ ከሆነ በቃ ሌላ ነገር ውስጥ ሳንገባ በጊዜ ወደ መጣሁበት አሰናብቱኝ። በቃ እንደዛ ነው የሚሻለው። እሱ ጊዜ አለ። አሁን መልቀስሽን ተይና ተነሽና ታጠቢ። እኔ በማጣራው መንገድ አጣራለሁ እንዳሉ ተነሽ። እሺ ደህና ዋልሽ? ደህና ዋልክ? ነገር በጊዜ መጣክ? በጊዜ መጣ። ስራ ጨርሼ ስለነበር ያው ሁሉ መጣ። እኔ የምልሽ ቆይ አበራሽ እስከሆነ እዚህ ምን ታደርጋለች? ለምን አትሄድም? አለቃቅሳ ለምን እኮ ነው ትንሽ ያው ወሯይም ባልና አባራታለሁ ብዬ የምን ወሯም ለምን አስጠበቀሽ? ለቤተሰብ ምናምን ብር ትልካለች ነው እሱ ስጫትና ላኪያታ ታዲያ ለምን ነው የምሰጣት? ትስራ እንጂ ከዚህ ቤት ስንት ብር ነው የወሰደችው? ወላ ጨምራ አንድ ወር ትፈጋለች ምንም ደግሞ ሳይሰጣት። ለምን እንድቆየኝ ያልፈለግሽው? ማለት ዝም ብላ ታዲያ ንብረት ሰብስባ እንድትወጣ ነው የፈለግከው? ከዚህ በኋላ ስታዲያ ለማንሳት ተባለ እርግጠኛ ነሽ? ከዚህ በኋላማ የራስህን ዕቃ ጠንቀቅ ማለት ነው። የራስህን ዕቃ አጠነቀቃለሁ። ምን ማለት ነው? ቤት ውስጥ አረኝ እንደምትውለው ወይ ማለት? እሺ ለማንኛውም ቶሎ ተንበይ ነገር እሱን ይጨርሳለሁ። ብልሽ ባለፈው ዕለት ጓደኛ ጋር ብር አስቀምጬ ነበር። አሁንም ጎል ሲጀመር አንተ እንደሚጎል እያወቅህ ታስቀምጣለህ። ያው መቼልታ እንደዛ ስትሆን ስላየኋት ስላላመንኩ ነው ለመፈተን ብዬ ነበር ያስቀምጠው። እንዴት ነው ማታምነው? ከፌስታል ውስጥ አይደለም ያብልህን ያገኘነው። እንዴት ነው ላታምን የምትችለው? ግን ለምን ቆይ አትሄድም? ቆይ ለምን እንድትቆይ ፈለግሽ? እኔማ እስካሁን ብዙ ዕቃ ካነሳሽ ለማየት ነበረ። ከዚህ በኋላማ እዚህ ቤት ውስጥ አንድ ደቂቃ ቆይ። አሽቃጥሬ ነው ፌስታሉን ጠራርጌ ማስወጣት። አሁንማ በዛ
ቆይ እንደውም እኔ አይደል እንዴ ማቅ ይልት ቁጭ በይ። እኔን ካንቺ አልጠብቅም። እንዴት ቆይ ከገዛ ባልሽ ብር ትሰጣለሽ? ማን የሚሰራው? አሁንም እሷ ደግሞ ነጂ ነው። እኔ ባይገርምሽ ያንን ብር ያስቀመጡት ታውቂያለሽ? እሷን ሱቅ ልኪያት እኔ አንቺ ለመፈተን ብር ያስቀመጡት ያንን ብር። አበራሽ አበራሽ ነይስ ካርድ ገዝተሽ ነው? እሺ ማለት ነው። በሻው ሁሉ እሺ ይሄን ካንቺ አልጠብቅምሽ። ቆይ እኔ ምን አጎደልኩብሽ? ብጠይቅኝ አልሰጠሽም? እስከ ዛሬ እሷ እኔ እንደዛ ስንሆን የነበረው ለካንቺ እየወሰድሽ ነው። እውነት ታሳፍራለሽ። ምንሽ ይቅርታ ነው ያልሽው? ይቅርታ ማለት ያለብሽ እኔን ሳይሆን እሷ ነው። ነው ትንሽ ባይሆን ይቅርታ ማለት ይኸውልሽ አብራሽ እስከ ዛሬ ያለ ጥፋት ስንወድልሽ ነበር እና ለእሱም በጣም ይቅርታ። በፍጹም ይቅርታ አድርጊልኝ።